አብረን እንቆያለን። ምርዓተ ክርስቶስ እንግዲህ እሷ ደግሞ ትናገርና እህታችን ስለ ሰላም ቃል ገብተን ሰላምን ከዚህ በኋላ ለማክበር ቃል እንገባለን። እውነት ለመናገር ከሆነ ከስር ኮሜንት ላይ እጅግ በጣም ማክብራቸው አባቶች ሁሉ ቁጭ ብሎ እየሰሙ ነው። ካህናቶች አሉ እየሰማን ነው። የእስልምና ሃይማኖት ትልልቅ የሚባሉ ሰዎች እህት ወንድሞቼ መልካም ጽሁፍ እየጻፉ ነው። ዛሬ ቤቱ በጣም ነው ደስ የሚለው። በቃ ፍቅር ያሸነፈበት ጥላቻ የወደቀበት፣ አንዳንድ አልፎ አልፎ ሲገቡ ራሱ የሚገርመው እርስ በርስ ዘው እየታረመ ድጋሜ ፍቅር እየተሰበከበት ነው። በጣም ደስ ይላል። አምላክ ያክብርልን ብያለሁ። ምርዓተ ክርስቶስ የመጨረሻ የምሰጠን መልእክት ካለ እሷ እንስማና ሌሎች እህቶች እናስገባለን። እንግዲህ ላቅና ወደ መሲና ወደ ባህር እንሄዳለን። ቀድማ ግን ባህር ትናገራለች እንዳመጣጧ ማለት ነው። አኪያ በቤቴ ዛሬ አፌን አዘጋኝ የልጅ እያለች ነው አልኩ። ባህሪ አንድ 2 ደቂቃ ብቻ እንስጣት። ቻው ብላ ትወጣለች። አመሰግናለሁ። ያው ሰሞኑን ሁላችንም ስሜታዊ ሆነናል። በነገራችን ላይ እኔ የመጀመሪያ ጊዜ በሃይማኖት ነክ ነገር ስጣላ ስናገር ራሱ 5 ዓመት እኔ ሶሻል ሚዲያ ላይ ስሰራ በፖለቲካ ነበር። በእምነት ደረጃ ግን አሁን የመጀመሪያ ጊዜ ስገባበት አልገባም በሁለቱም መካከል እና ሰሞኑን ግን ሁላችንም ስሜታዊ ሆነናል። ነገሮችን ወዳልሆነ መንገድ ሄዷል። በአጭሩ መቋጨት ሲቻል ማለት ነው እና ሁላችንም አጥፍተናል። ያላጠፋ የለም። ሰሞኑን ተናዶ በእልክ ወጥቶ ያልተናገረ የለም። ከኔው ጀምሮ ብዙ ነገር ብለናል። ግን እንደዛ ስንልም በራሴን ያውቃለሁኝ። እኔ አሁን ጓደኞቼ እንዳለ የእስልምና እምነት ተከታዮች ናቸው። በምኖርበት ሀገር የምኖረውም ከነሱ ጋራ ነው። አብሬያቸው ነው የምኖረው፣ አብሬያቸው ነው የምበላው፣ ቤት አብሬያቸው ነው። እንደውም አንድ ጓደኛ ራሱ ያለኝ 2 ጓደኞቼ ብቻ ናቸው የኦርቶዶክስ እምነት ተከታዮች። ሌሎቹ እነሱ ናቸው። ብታመም የሚደርሱልኝ፣ የሆነ ነገር ብፈልግ የሚሰጡኝ። በቃ ምን ብዬ ልንገር፣ እንደ ወንድሞቼ ነው የማያቸው። ግን እንደዛ እነሱ እንዳለ ሆኖ ግን እነሱን እየወደድኩ የሃይማኖት ነገር ስለሆነብኝ ስናገር ነበር። ተናግሬያለሁኝ። ኃይለ ቃላቶችኝም ብዙ ነገሮቹ ናቸው እንድንናገር ያስገድዱን። ስለዚህ ከዚህ በኋላ ምን መሆን አለበት ለሚለው ነገሮች ሲከሰቱ የሆኑ አባቶች ነገሮቹን መያዝ መቻል አለባቸው። እዚህ ደረጃ አይደርስም ነበር። ነገሮቹ ወዲያው በአባቶች ተይዞ ቢሆን ኖሮ፣ ወዲያው ትልልቅ ሰዎች ነገሮቹን ይዞ ቢሆን ወደኛ አይመጡም ነበር። ከዚህ በኋላ እንደዚህ አይነት የእርቅ ማዕድ የሚያወርዱ ከሙስሊምናም ከክርስትናም ያስፈልጓሉ። እንደዚህ አይነት ትላልቅ ነገሮች ሲመጡ በሽምግልና ተይዞ ነገሮቹ የሚፈቱበት ገብቶሃል አይደል? 1-2 መባባሉ ነው እዚህ ያደረሰን። ስለዚህ እዚህ ቲክቶክ ላይ 1-2 መባባል መቅረት አለበት። ክርስትናን የእስልምና ጠላት ተደርጎ መወሰድ የለበትም። አይደለምም፣ ሆኖም አያውቅም። ኢትዮጵያኖች በእምነት ደረጃ በሰላም ነው አብረን የምንኖረው። ብሔር ደረጃ ነው እየተባለን ያለ ነው። የብሔሩ አልበቃ ብሎ ደግሞ ወደ ሃይማኖቱ እንዲመጣ እኔ እንደኔ አልፈልግም በጭራሽ። ይሄ እኛን ሊያጠፋ የሚችል ነገር ነው። ይሄ ነገር መቆም አለበት። ያው እኔ በበኩሌ በተናገርኩት እዚህ ባሉ እህት ወንድሞቼ ሙስሊሞች ያው ይቅርታ ነው የምጠይቀው። ከልቤ ይቅርታ ጠይቃለሁ። ያው አስቀይሜያቸዋለሁ፣ ግን ፈልጌ አይደለም። ነገሮች እንድናገር ስላስገደዱኝ ነው። ያው በጣም ይቅርታ ጠይቃለሁ። ምርዓተ ክርስቶስ ከዛ በፊት ግን አንድ ነገር በደንብ ላስረዳ የምፈልገው ነገር ምንድነው፣ ትልቁ ነገር መሆን ያለበት ብዬ የማስበው ሰው ለምን ስሜታዊ ይሆናል ነው። አሁን ትልቁ ነገር ጥያቄ ሃይማኖት በስሜት ይመራል ወይ ነው። ሌላ ነገር በስሜት ልትመር ትችላለች። ሃይማኖትን ግን በማሰብ በማስተዋልና በማገናዘብ ነው። ሰው ልቡን ከአይምሮ፣ አይምሮን ከጆሮ፣ ጆሮን ከአይኑ ካላስተሳሰረ በስተቀር በምንም ተአምር መልካም ሊሆን አይችልም። የመጀመሪያው የሚሆነው ከስሜትም ከቁጣም ከምንም መራቅ ነው። ምክንያቱም ስሜት ክፉ ነው፣ ለክፋት ይገፋፋል። ክርክር ጥላቻን ያመጣል፣ መልካም የሆነ ወንድምን ያሳጣል። ምላስ ክፉ ናት፣ አንዴ ከተናገረች በኋላ መመለስ ይከብዳል። ጆሮ ክፉ ነው፣ ጥሩ ነገር ካልታረቀ፣ ጥሩ ነገር ካልሰማ፣ መልካም ነገር ካልሰማ መልካም የሆኑ ነገሮችን ሁሉ አስወጥቶ መጥፎ የሆኑ ነገሮችን ሁሉ ያስገባል። ስለዚህ ትልቁ ነገር ምንድን ነው? ጀግና የሚባል ሰው በህይወት ውስጥ ስለ ሃይማኖትን ብቻ አይደለም። ትዳር ሊኖርሽ ይችላል። ነገ ከነገ ወዲያ ልታገቢ ትችያለሽ። ነገ ስታገቢ ከባልሽ ጋር አብረሽ ለመዝለቅ የግዴታ ባልሽ ምንድን ነው ያስቆጣው፣ ዛሬ እኔ ልረጋጋ፣ ነገ ትለፍ፣ እቺን ቀን ላሳልፍ የሚሉ ችሎታዎች ካሉን ቤተሰባችንን አንበትንም፣ ጎረቤት አንበትን፣ አባትና እናቶቻችን አናስቀይም፣ የምንወዳቸውን ሰዎች አናስቀይም። ስለዚህ ትልቁ ነገር ሰው
ጭንቅላቱ ላይ የተሰራለት የማገናዘብ አቅም አለ፣ ችሎታ። ያን ችሎታ ስለማንጠቀም ከላይ ስለምንጋልብ ነው እንጂ እውነት ሃይማኖት የገባው ቤተክርስቲያንን የሚያውቅ በሌላውም ሃይማኖት በትክክል የገባቸው አባቶች እኮ አይናገሩም። ዝም ሲሰደብ ጸጥ፣ ሲረግሙት ዝም፣ ሲመቱት ጸጥ። ከዛ ወዲያ ዝምታው ራሱ ፍቅር ይሰጣል። ከዛ ወዲያ ወንድሜ ተሳስቼ እንግዲህ አሁን እንደው ቢዩት አባትሽ ተቆጥቶ በጥፊ ከመታሽ በኋላ ወይ ተመተሽ ላታውቂ ትችላለሽ። እኔ ቤተሰብ መጥቶኝ ቤተሰብ እኛም በስህተት እንደመታን ከተረዳ በኋላ መጥቶ ሲያቅፈን እኩል ከኛ ጋር ያለቅሳሉ። ከኛ ጋር እኩል ያለቅሳሉ። ከኛ ጋር እኩል ያለቅሳሉ። እኛ ስናለቅስ አብሮን ያለቅሳሉ። እውነት አየሽ እቅፍ አድርገው ማለት ነው። ስለዚህ በዛ ልክ ነው እኛ የማሰብ አቅም አለብን ብዬ የማስበው። ወንድ ስትሆኝ በጉልበት ማመን የለብሽም። ከጉልበት እንግዲህ እኔ አሁን ጉልበተኛ ነኝ ብዬ ላስብ እችላለሁ። ጡንቻ ስላለኝ፣ ኪሎ ስላለኝ፣ መገፍተር ስለምችል፣ መማታት ስለምችል። በጣም ሚጢጢ የሆነው ትንሹ ልጅ ግን እኔን የመግደል አቅም አለው። ማን ሲፈቅድ? እግዚአብሔር አምላክ ሲፈቅድ ይገለኛል። ከአምላክ በላይ ምንም የለም። መሆን ያለበት እርጋታ ነው። ሰው ከተረጋጋ ጥሩ ነገሮችን ያወራል። ሰው መረጋጋት ካልቻለ፣ የመስማት አቅም ከሌለው፣ የማስተዋል ልብ ከሌለው፣ ንጹህ ፍቅር ከሌለው ሰው አይደለም እኮ ያ ሰው። በቃ ምንም ሳይገባው ነው የሚጮህ፣ ምንም ሳይረዳ። እንደዛ ከመሆን ደግሞ የወጣት ሽማግሌ መሆን አለብን ብዬ አስባለሁ። ፈጣሪ ይርዳሽ፣ እግዚአብሔር ያግዝሽ። በነገራችን ላይ አባቶች ይገባሉ አይደል? ኦንላይን ላይ አባቶች ይገባሉ። የታወቀ ነው፣ ሁሉ ቀን ይገባሉ። የተለያየ ሰው ቤት ቢሆንም ይገባሉ። ከአባቶች ማለት አባቶች ቤት ትገቢያለሽ፣ እንገባለን፣ እንማራለን። አባቶች ቤት ከ60 እና ከ40 ሰው በላይ አይኖርም። የሆነ ሰው ግን እንዲህ መንጋ ይዞ የሚል ሰው ቤት ግን እንዳዩሽ እስከ 800 1000 ሰው ያየዋል። አባቶችን ተጠያቂ አታድርጉ። ተጠያቂ አይደሉም። ምክንያቱም ለእኔ መትረፍ አባቶች ምክንያት ስለሆኑኝ። ሲቀጥል ደግሞ ማለት ነው ሁላችንም ራሳችንን የምናቅነን የእውነት አባቶችን ብናቅ ከአባቶች እግራቸው ስር ሆነን ቁጭ ብለን ብንማር አይደለም የሰው ሃይማኖት ልንሳደብ አይደለም ለሰው ልጅ ለእንስሳ ክብር እንሰጥ ነበረ። ችግሩ ምን እንደሆነ ታውቂያለሽ? የምንከተላቸው ሰዎችንና መከተል የሌለብን ሰዎች ለይተን ማወቅ አልቻለም። እዚህ ሚዲያ ላይ መከተል ያለብን ቤተክርስቲያን ስልጣን የሰጠቻቸው፣ የምታውቃቸው፣ እውቅና የሰጠቻቸው የተማሩ መምህራን፣ ስልጣን ያላቸው፣ በምድር ያሰሩት በሰማይ የታሰረ፣ በምድር የፈቱት በሰማይ የተፈታ ብለን እንደምናምን ማለት ነው። እነሱ ናቸው ስልጣን ያላቸው። ማንም ቲክታክ ስለከፈተ ግሩፕ ስለከፈተ ኦርቶዶክስን አይወክልም። በመንጋ መጓዛችንን ማቆም አለብን፣ እንደኔ ማለት ነው። ማማከርም ካለብን አሉ አባቶች ኦንላይን ላይ ሁሉ ቀን አሉ። ችግሩ ምንድነው? መምረጥ ነው ያቃተን። ከዚህ በኋላ እንደዚህ አይነት ስራዎችን በየሄድሽበት አንቺን ብዙ ቤት ስለማይሽ ይህን ነገር ለማስተላለፍ ሞክሪ። እኔም በተቻለ መጠን አሉ አባቶች፣ እኔም ቤት አባቶች ከዚህ በኋላ በሳምንት አንድ ቀን እንደዚህ ረፍት በመውሳት ይመጣሉ። ሙስሊሙ ክርስቲያኑም የሚስማማበትን ሀሳብ እያነሳን እንነጋገራለን ማለት ነው። አሁን እንዳልኩሽ የሆነ ግሩፕ ስላለሽበት ለዛ ነው ያለን ምልሽ ይገባሻል። እና አመሰግናለሁ። የግረት ከያዘሽ እሺ፣ ከይቅርታ ጋር አንድ ጊዜ ሀሳቤ ልናገር። ልወጣ ነው፣ ስራ አለብኝ። በመጀመሪያ ሁላችሁም ሰላማችሁ ይብዛ። በሚቀጥል ደግሞ እህቴ አኬ ሀበሻዊት በርቺ። መቼም ያው ብዙ ቪዲዮሽ እየተዘዋወረ እያየን ነው። ለእኛ በማለትሽ ነው፣ ለእኛም ብለሽ ደግሞ በሀቅ ላይ በመቆምሽ ነው። ሀቅ ቢገፋ ውሸት ደግሞ ብትሮጡም ሀቅን አትቀድመም። እውነተኛ ሰው ደግሞ መቼም የራሱ አይነት እውነተኛ ሰው ከጎኑ እንጂ ቢሪቁሽም ደግሞ ውሸታሞች እንጂ
እውነተኞች አይርቁሽም። በዚህ ባህሪሽ አይደለም ሌሎች እኔ ራሴ ከአንቺ ብዙ ነገር መማር እፈልጋለሁ። ወደፊት ለትዕግስቶችሽ፣ ለአስተያየትሽ በጣም ከአንቺ ብዙ መማረው ነገር እፈልጋለሁ። ሁለተኛ ከላይ ማዕርቲ ክርስቶስ ፕሮፋይል የሆነ ቦታ ብዙ አይነት ስድቦችን ስትለቅ አይቻለሁ። የኛ እህታችን አሲያ ያጠፋችው ጥፋት ችግራችን አሁን እኛ ያለመረዳዳት ነው። አሁን በእህታችን አሲያ ጥፋት አለ ማለት ሳይሆን ያለመረዳዳት ነው። አሲያ አሁን እነዚህ ስዕሎች እነዚህ ፎቶዎች ለእናንተ ኃይል የላቸውም፣ ለእናንተ ፓወር የላቸውም፣ ለእናንተ ስልጣን የላቸውም ብላ ለእናንተ የምትባለውን ቃላት ብትጠቀም አይደለም እናንተ አይደላችሁ እሷን የምትቀጧት እኛ ነን። ለምን የኛ ሃይማኖት የሰውን ሃይማኖት መንካት አይፈቅድልንም። በሚቀጥል ደግሞ ማንኛውንም ሰው የማስገደድ ግዴታ ስላሲያ ነገር አይቻልም። ድጋሚ አንዴ ላስቆማችሁና ዛሬ እየተነሳ ያለው ስለ የትኛውም ሰው አይደለም፣ ሰው ስለመሆን ብቻ ነው። ምክንያቱም ይሄ ዜና ሰልችቶናል፣ ደክሞናል። ይሄን ነገር የኔ ተራ ያላችሁኝ መሲ አንዴ እኔ ሰጣችኋለሁ። ስለዚህ ወደ ርዕሱ ስለሆነ መግባት ያለብን ትልቁ ነገር መሆን ያለበት ሁሉም በወቅቱ ያቺ ቀን ያልፋለች። ከዚህ በኋላ ግን እኛ ምን ማድረግ አለብን ነው? ሰላም ይበልጣል። ብዙ ነገሮችን አሳይቶናል። ሀገር መቀጠል አለበት። እህት ወንድሞች መከባበር አለባቸው። የተፈጠሩ ችግሮች ሁሉ መቀዝቀዝ አለባቸው። የሚቀዘቅዘው ምን ሲሆን ነው? ሁላችንም ለሰላም፣ ሁላችንም ለፍቅር፣ ሁላችንም ሰው ስለመሆን ከዚህ በኋላ ምን መሆን አለበት የሚለውን እየተወያየን መሄድ ነው። ይሄ ያለፈውን ታሪክ እንተውና ዛሬ ላይ ቆመን እናውራ። ምክንያቱም ትናንት ያየናት ፀሐይ ዛሬ በትክክል ሰዓቷን ጠብቃ ላታቃጥለን ትችላለች። ትናንትና 5 ሰዓት ላይ ያቃጠለችን ፀሐይ ዛሬ 6 ሰዓት ላይ ሊሆን ያቃጠለችን ወይም ደግሞ ደመና ሸፍኗት ሊሆን ይችላል። ስለዚህ ቀን ደግሞ እንኳን ባልመጣበት ቀን ውስጥ ስላለፉት ነገሮች አንስተን ከመወያየት ይልቅ ሰው ስለመሆን፣ ፍቅር ስለመሆን፣ አንድ ስለመሆን፣ ያጠፉትም እንዲቀንሱ፣ ስሜታዊ የሆኑ ከስሜት እንዲጸዱ፣ የሌላውን ሃይማኖት ሌላው መንካት እንደማይችል እንዲገባቸው፣ መከባበር የሚባለው ደረጃ እንዴት ይምጣ እየተባለ በእርጋታ ውስጥ እንድንሄድ ነው እንጂ በቃ ሁሉም በራሱ በባለፉት ሳምንታቶች በራሱ እንደዛው ነው ያደረጉት። ስለዚህ የማንንም ስም እንዳትጠሩ። አሲ ስላስቆምኩሽ በጣም ይቅርታ እህቴ። በቃ ፍቅር ብቻ ዛሬ ፍቅር ብቻ እናልክ። እሺ ችግር የለም። ብቻ ያው እርስ በርሳችን ደግሞ ስንትዘ ነገሩ እንዲበርድ የምናደርገው እራሳችን አይደለና ማን መጥቶ ነው ነገሩን የሚያበርድልን? እኛው ራሳችን። አሁን የተዋህዶ ልጆች ተብሎ ግሩፕ ተከፍቶ የወንድም እህቶቻችን የኛ የሙስሊሞች ይዘጋ ግን የራሳቸውን እምነት የክርስቲያን እዚህ ስላለ ነው። ስለ ሰው መሆን እናውራ። ስለ ሃይማኖት አይመለከተንም። ሰው ስለመሆን እናውራ መጀመር። እሺ ሰው መሆን በእኛ የሚጠበቀው አንደኛ ሰው ማለት ማሰብ ነው። እኔም ጋር አለ፣ እኔም ጋር ሰምቶኛል። ግን አሁን መስተካከል ያለበትን ጉዳይ ብቻ ማውራት ያለብን ከዚህ ሰነድ እንውጣና እስኪ ሌላ ቶፒክ እናውራ። ከዚህ ምዕራፍ እንውጣ። አሁን ጥያቄ ፏዲ ሚዩት አርግና እሰጣለሁ። ፏዲ ለአንተ እድሉ ሚዩት አርገው። አሲዬ አንቺን አንድ ጥያቄ ብቻ ልጠይቅሽ ነው። ለአንቺ ትክክለኛ ሰው ማለት ምን አይነት ሰው ነው? ወጣች ወንድሞቼ እኔ ለስራ ላይ ስለሆንኩኝ ለመውጣት ነው የምፈልገው። በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። በርቱ። እንደዚህ አይነት መድረኮች በጣም ያስፈልጉናል። ያው ሰሞኑን እንድንናገር ያስገደደን የነበረው ነገር ነው። የቤተክርስቲያን ጉዳይ ነው፣ ደግሞ የእህታችን ጉዳይ ነው። ያ ነው። ይሄ በእርቅ እንዲፈታ ፈልጋለሁ። እርቅ ያስፈልገናል ብዬ ነው የምለው። አመሰግናለሁ በጣም። ያለፈው ባለፈው ክረምት አይታረስም። በቃ አሁን አዲስ ቀን ነው፣ አዲስ ነገር ያስፈልገናል። ያንን ርዕስ መዝጋት አለብን ብዬ ነው ማምነው። ለዛ ነው እኔም በዛ ርዕስ ላይ ያስቀየምኳችሁ ይቅር በሉኛል። በዛ ምክንያቱም እናስተካክል ቪዲዮ ስሪስቲ መሸነፍ አይደለም። ኦኬ ቀጥላለሁ። አንቺ አቲያ እሺ
እሺ እርቁን ታዩ ገና ብዙ ይቀረናል እያለ ከስር እንግዲህ እስካሁን ድረስ የነበሩትን ሰላሞች ሁሉ በኮሜንት በጣም እያየው ነው። ላናግረው ሞክሬያለሁ። ከዚህ በላይ እንኳን መታገስ የምችል አይመስለኝም። እኔና እባክህ ፍቅር መስበክ ካልቻልክ አኪያ እንደዚህ አይነት ሰው አስወጪ። እሺ ለሁለታችንም አይበጀንም። በቃ ምንም ሰላም ካልገባው ምንም ማድረግ አይቻልም። እና ፏድ አለ ፏድ መሲ ስለምትቀድመክ መሲ ስለምትቀድመክ መሲ ላስቀድማት እና ፏዴ ወደ አንተ ልምጣ። አያሳስብም። እኔ ኖርማል ነው እሱ ቤተሰብ ይቻለ ድምፅ ሲያስተጋባ ነው ዘግቼ ወጣሁት። እኔማ እሱ ሊቀድም ነው የሸንቅላ ጦርነት ሰው ማለት ምንድን ነው ብለህ ለጠየቀኝ ወንድሜ፣ ሰው ማለት ከራሱ በላይ ለሰው ሲያስብ ነው። እየተደማመጥን እንዲሆን ስለምፈልግ ነው። አንድ የሚዩት አድርጊና ወጥተሽ ስለመጣሽ ለመሲ 2 ደቂቃ እንስጣት እና ሀሳቧን ገልጻ ወደ አንቺ ደግሞ ልመለሳሲ። እንደማይከፋሽ እርግጠኛ ነው። እሺ ችግር የለውም። ከቸኮልሽ ሳውራ ችግር የለውም። መሲ አንቺ የተጠየቅሽው ጥያቄ ብቻ ነው እንጂ የመጋበዝ መብት አይኖርሽም። አንቺ ሀሳብሽን ለድል ካመጣልሽ መቀጠል ብቻ ነው። እኔ እያወያየው ስለሆነ በውይይቱ አብረን እንድንሄድ ነው ፈልገው። የሚመለከተን ዛሬ ሰው ስለመሆን ብቻ፣ ስለማንም ሰው ማንሳት አይቻልም። ሰው መሆን ምንድን ነው ነው ትልቁ ነገር። ሰው መሆን እየረሳን ስለሆነ ሰው መሆን ምንድን ነው? መሲ አንድ ነገር ላካፍላችሁ ነው እዚህ የመጣሁት ማለት ነው። ለምን በእናቴ በላይ ፌላየ ገብቶኝ እኮ ከመጠየቅ ጋር ስለሚገናኝ እኮ መጀመሪያ መጀመሪያ አሰማኝማ መጀመሪያ ሰማኝ። ፕሮግራም እየመራ ያለሁት እኔ ነኝ መሲ። ኦኬ ለምሳሌ እኔን ስማኝ ከሆነ ያልሽኝ መጀመሪያ አንቺ እኔን ለምን አሰሚኝም ነው ጥያቄው የሚሆነው። ስለዚህ እኔ አንቺን እንድሰማሽ እኔን የመስማት አቅም ማዳበር አለብሽ። ይሄ ነው ችግር የሆነው። የሰው ቤት ተገብቶ እንጀራውን ካላመጣህ ማለት አትችይም፣ እንጀራውን እስካላቀረበልሽ ድረስ ማለት ነው። ስለዚህ መጀመሪያ ቤት ውስጥ ስትገቢ እንዴት ዋላችሁ፣ እንዴት አመሻችሁ፣ ከዛ ወዲያ ደግሞ ረጋ ብለን ከዛ ወዲያ የሚጠየቀውን ከዛ ወዲያ የመጨረሻ ሀሳብ አለ ስልሽ ሀሳብሽን ገልጸሽ ትወጫለሽ። በዚህ ልክ እንድንሄድ ነው የምፈልገው። ይሄ ግልፍ የምንላቸው ነገሮች ናቸው ነገር የሚያጠፉት። አንቺን ደግሞ እየተናገርኩ እንዳልሆነ እንዳትረሺ እሺ መስዬ። አሁን የጠየኩሽ መጀመሪያ በመሲ አስተሳሰብ መሲ ሰው ማለት ለአንቺ ምንድን ነው ነው ጥያቄ። ሰው ማለት ያው ሰውኛ ባህሪ ስታይበት ነው አንድ ሰው ነው ብለህ የምትለው። ሰውኛ ባህሪ የምንላቸው ደግሞ ያንን ሰው የምታይበት አንግል አለ አይደል? ይሄ ሰው ነው እንላለን አንዳንዴ። ከልቡ ሰው ነው ያ ሰው ያለው አመለካከቱ፣ ስብዕናው፣ የሚያደርጋቸው በድርጊቶቹ ናቸው። ወይም ይሄ ሰው እኮ ምን አይነት እውነተኛ ሰው ማለት በቃ እውነት ከልቡ ሰው ሆኖ የተገኘ ሰው ነው ሰው የምንለው አይደል? ሰው ሁላችንም ሰው ነን፣ ግን በቃ አንዳንዴ ስሜቱ ሳያሸንፈው ራሱ ሆኖ የተገኘ ሰው ነው ብዬ ነው የማስበው፣ እንደኔ ማለት ነው። እንግዲህ ሰው ሆኖ ያገኘሽው ሰው ሆኖ የተገኘ ማለት ነው ብለሽኛል። እንግዲህ ሰው ሆኖ ለመገኘት የመጀመሪያው ነገር ባላንስ የሚባል ነገርን የሚያውቅ ማለት ነው። ትክክል ነሽ። ሰካራምን ሰው ማለት አትችይም። ሰካራም የተሳደበውን ስድብ ሁሉ ምንም ማድረጋችም። ሰክሯላ ራሱን አያውቅም። ራሱን ቢያውቅ ኖሮ አይሳደብም። ስለዚህ ብዙ ሰዎች ሰው የመሆን አቅምን አጥተው ሰክረው ነው ሰዎችን እየተሳደቡ ያሉት። እውነት ለመናገር ከሆነ መሲና የመጀመሪያው መነሻችን መሆን ያለበት ሰው ለመሆን መጀመሪያ ሰው ምን እንደሆነ ማወቅም። ሰው ምን እንደሆነ ካወቅን እኮ ሰዎችን አንሳደብም፣ ሰው አንገልም፣ ሰው አንገፈትርም። በቃ ሁሉን ነገር ከማድረግ እንቆጠባል። በእርጋታ ውስጥ ሰዎችን አክብረን እንሄዳለን እንደዚህ። ስለዚህ አሁን መሲ እስካሁን ድረስ ሰው ማለት ሰውን የሚያከብር እንደሆነ ተረድተሽ ሳስቆምሽ እሺ ብለሽ ሳትቆጪ ስላዳመሽኝ አሁን አንቺ ትክክለኛ ሰው ነሽ ማለት አየሽ። በቃ ሰማሽኝ። ስሚኛ እንዴ ስለ ሰማሽኝ። ስለዚህ ሰው ነሽ። አሁን እኔ አንቺን ልስማሽ። አሁን ንገሪ። አመሰግናለሁ። ከቸኮልኩ ካስቀየምኳቸው ይቅርታ። ግን ምን አለ መሰለህ ሙሉ አዘነ የምትባል ጎረቤት ነበረችን እና እኔ እናቴ ልጁን አረቂ ነበር የምታወጣ እና
አረቂ እያወጣች ለምን በሬ አላደልብም ምትልና ብድርና ቁጠባ 2500 ብር ልጅ እያለን ከብድርና ቁጠባ ታወጣለች። ከዛ ታወጣና መክፈያው ቀን ሲደርስ ያ በሬ ደርቦ ሊሸጥ ሲል በሬው ይታመማል። የእውነት ልደታ ማርያምን እውነተኛ ታሪክ ነው የምነግራችሁ። በሬው ይታመምና ሊሞት ይደርሳል። ሐኪም ቤት ይሄዳል በሬው ማለት ነው። እንወስደዋለን፣ ሊሞት ነው። ያ 2500 ብር ደግሞ በወቅቱ በጣም ብዙ ብር ነበረ እና መክፈል አለባት። ካልከፈለች ቦታ የተመራ ነው ቤት አለ፣ እሱ ቤት ነው ተሽጦ በጫራታ እንዲከፈል የሚደረግ ማለት ነው። እና ማዘር በጣም ብዙ ከአጠገባችን የነበሩ ብዙ ሰዎችን ለመነች እና ማንም ሊሰጣት አልቻለም። እና መጨረሻ ምንድን ነው ያደረገችው? እኔ እያለሁማ የልጆቼ ማደሪያ የሚሆነውን ቤት ሲሸጥ አላይም እሞታለሁ ብላ በገመድ ታንቃ እስከምትሞት ድረስ ውሳኔ ወሰነች እና በአጠገባችን ባለ ሱቅ ናት፣ ሙሉ ትባላለች። እንደዚህ የምትነግረኝ እሷ ናት። እና ለምን ሙሉን እስኪ አልጠይቃትም እሺ ካለችኝ ብላ ሂዳ ሙሉን ስትጠይቃት አንቺ ያምሻል እንዴ ልትሞቺ ብላ 2500 ብር ያለ ምንም እንትን አውጥታ የሰጠቻት ሙሉ አዘነ የምትባል ጎረቤታችን ሙስሊም ናት። አሁን እኔ እሷን ብሞት አረሳትም ማለት ነው። እምነታችን ቢለያይም ለእኔ ለእናቴ መትረፍ እሷም ግን ያዝናት። ገብቷል? እዚህ ጋር አሁን በተፈጠረው ግርግር እኔ እመቤቴን አንድ ቪዲዮ አልሰራም። ደሜን ነው የሚያፈሉኝ ሳያቸው አንዳንድ ሰዎች አሁን ውርደታችን ዓለም አቀፍ ይሁን ብለው በአረበኛ ሁሉ ሲሰሩ በጣም ነው የገረመኝ። ማለት እዚህ ደረጃ እኮ የሚያዳርስ ነገር አይደለም። አብሮ ቡና የሚጠጣ የኛ መድኃኔዓለም በየዓመቱ የጥቅምት መድኃኔዓለም ዝክር እንዘክራለን። ይመጡ ነበረ፣ ጾም ነበረ፣ የጾም ይዘጋጅላቸዋል፣ በልተው ይሄዳሉ። ምንም አዲስ ነገር የለነሱ። አመት በዓል ሲሆን እንጠራለን፣ እንሄዳለን። እኔ ክፍለ ሀገር ነው ተወልጄ ያደግኩት። እንደዚህ ነው ያደግ ነው የኖር ነው። እኔ ጓደኞቼ መሪየም ትባል ነበር፣ ጓደኛዬ ሙስሊም ነበረ። ምንም እዚህ ደረጃ እኮ የሚያዳርስ ነገር አልነበረም ነገሩ። ማስተዋል ብንችል ማለፍ ብንችል ማለት ከመናገራችን በፊት ይሄ ነገር ሰውን ያስከፋል ያስቀይማል ብለን ብናስብ ማለት ነው። አንተ ስሜትክ እንዲነጥዳህ እንዴት ትፈቅድለታለህ? ማለት እኔ በእውነት ኦርቶዶክስ ነኝ፣ በጣም ነው የምወደው እምነቴ። ብዙ ላላቅ እችላለሁ ስለ እምነት፣ ግን እንደዚህ ወጥቼ እምነት ማንም ያሟዋልኝ ምንም ስትባል ስለ እምነት ስለምትወደው እኔ ቅዱስ ገብርኤል አባቴ በጣም ነው የምወደው። ማንም ሰው መቶ ሲናገርብኝ ሊከፋኝ ይችላል፣ ግን ስላላወቀው ነው ያ ሰው የሰደበው። በቃ እኔ ለሱ ይህ ጉድ ሁለቶች ካጠፉት ጥፋት የበለጠ እኮ ከዛ በኋላ የተደረገው ነገር ይብሳል። በዛም በዚህም ማለት እየተባለው የቡዳው መንደር የቱ ነው ቢለው እኛም እነሱን እንላለን እነሱም እኛን ይላሉ ነው። እና እዛም ያ ጥፋተኛ አይደለም ይህም ጥፋተኛ አይደለም ነው። እንደዛ ማለታችን ትተን ጥፋት ካለ ይቅርታ ማንን ገደለ እንዴ? ይቅርታ መጠየቅ ይህን ያህል ይከብዳል እንዴ? ይህ ሁሉ እኮ መተራመስ አይመጣም ነበረ። እና ወደ ራሳችን ብንመለስ ያለፈኛ ሂዱ እስኪ የአማራ ክልል አሁን ላይ ማለት ነው የሙስሊም እኮ ፈትዋ ሳይደረግለት ክርስቲያኑ መሬቱ ሳይባረክ አይደል እንዴ በግሬደር እየተቀበረ ያለው? ምን ነው እንደዚህ? ለነዛ ለምን አልጮህንም? አሁን ድረስ ህጻናት የሚበሉት አተዋልኩ ወላሂ እያለች አይደል እንደ ህጻን ልጅ እየተገደለች ያለው ሀገራችን ነው እኮ ሌላ አይደለም። እና አንዳንዴ ማስተዋል ያድለን ነው የምልህ። የምር የሆነማ የተረገምነው እኛ ነገር አለ እንጂ በጤናችን አይደለም። ምንም ይሄ የሚያባላ የሚያነጋግርም ደረጃ አልደረሰም የእውነት እውነት ከሆነ። ስለዚህ እንረጋጋ። ሀገራችን ያለችበት በላ ይበቃታል። ከእንቅርት ላይ ጆሮ ገድፋን ነው። ሌላ ሙሲባ ደግሞ አናምጣ ነው የምለው። እኔ ሙስሊም ቤት ነው የምሰራው፣ አረብ ቤት ነው ያለው። ወላሂ ስል ነው የምውለው። ምን አዲስ ነገር አለ? ለዚህ መረጋጋት፣ አንዳንዴ ማሰብ ማለት እንዲህ ብናገር ሰው ይከፋዋል፣ ያምርብኛል ብሎ ከመናገር ይከፋብኛል ብሎ መተው ይሻላል። ደግሞ እኔ እስከማውቀው ድረስ ፈጣሪ ለእኔ ብላችሁ ተሳደቡልኝ ያለ እስካሁን አላየሁም። የዓለም ፈጣሪ የለም። እና እንረጋጋ እህቶቼ ነው የምል። አኪዬ ስላስገባሽኝ አመሰግናለሁ። እኔ ወድ ሁላችሁም ሰላም እደሩልኝ። መልካም መሲ፣ እንግዲህ በርቺ፣ ጠንክሪ። የእውነትና የሰላም ሰባኪ እንሆን ነው ትልቁ ነገር። እንግዲህ እግዚአብሔር አምላክ ሰላሙን ለሀገራችን ያምጣ። ሁላችንም ራሳችንን ብቻ እየሰማን ስለሆነ ነው ይሄ ሁሉ ነገር እየመጣ ያለው።
እንግዲህ ሰላሙን ያምጣልን። ሰላም የማይፈልግ ሰው ደግሞ ሰላም ከሌለበት ቦታ ነው የሚኖረው እና ሰላም የሆኑ ሰዎች ሁሌም በዙሪያችሁ ሰላም አለው። መሲ ሰላምሽ ይብዛ ብያለሁ። መልካም ምሽት ይሆንልሽ። መልካም አይ አልደከመኝም። ያው እንግዲህ አንድ 10 ደቂቃ እህት ወንድሞቻችን እንቀበልና እንግዲህ ዛሬ በቤትሽ እንግዳ ሆኜ አፍሽን አዘግቼሻለሁ። አንቺንም ይቅርታ አድርጊልኛል። ግን ምን አለ መሰለህ የተወሰነ ደቂቃ ለየት ያለ ሀሳብ ያላቸውን ሰዎች ደግሞ ተቀብለን ከዚህ በኋላ ምን እናድርግ ነው በቃ ነገሮች እንዲረጋጉ የሌላው ሃይማኖት ምን ይፈልጋል ምን እናድርግ ነው። ነቢል እድል ይስጣል። መልካም ነቢል እንግዲህ አኪያ ርዕሰ ጉዳይ አንስታለች። ነቢል እንኳን ሰላም መጣ። እንዴት አመሸክ? አኪዬ ምርጥ መስከን አለ እግዚአብሔር ይመስገን። ማሂሮ ሰሚ አይ በቃ ያነሳው ሀሳብ በጣም ተመችቶኛል። ግን ምን አለ መሰለሽ አሁን የተፈጠረው ነገር ደግሞ ሌላ የሚያስጠላ እኔ በውስጥ ምልክልሻለሁ የሆነ የሚደብር ነገር አለ። እኔ በጣም የሚገርምሽ ነገር አኪዬ እኔ ክርስትናና እስልምናን የማየው እኔ ቲክታክ ላይ አይደለም። ይቅርታ አድርጊኝ። እዚህ ቲክታክ ላይ ሰው አለ ብዬ ማሰብ አቁሜያለሁ። ይቅርታ አድርጊኝ። የምር ቲክታክ ላይ ሰው አለ ብዬ ማሰብ አቁሜያለሁ። እኔ አሁን ኢትዮጵያ አለ ብትይኝ እኔ አልሰማም። እኔ ያደግኩት ከክርስቲያን ጋር ነው። አጠገቤ ቸርች ነው ያለው። አቡጊዳ ተምሬ ያደግኩት ነው። እዚህ አይነት ነገር አለ። ግን ያለው ነገር ያስጠላበት ደግሞ አሁን የተጀመረው ይሄ ታድኖ በጣም ይቅርታ ግን በውስጥ አሁን አስፈልገው ነገር ስላለ ይሄ ታድኖ በጣም ፎሎወር ማጥፋት ሰዎች ነገር የሚሰሩበት ፎሎወር አላቸው። እንደሱን በጉግል የሆነ ነገር ማድረግ ነገም የሚያመጣላት ደግሞ ገባችሁ? ስለዚህ እዚህ ነገር የሚታይ ይሄ የበቀል ነው። ሌላ ነገር እየተፈጠረ ነው። ገባችሁ? ሰው አሁን ሌላ ነገር ማሰብ ጀምሯል። በፎሎወር የተነሳ በጣም ቀላል ነገር እንደዚህ አድርጎ ባይ የኛ ልጆች በጣም የሚሰማኝ አልፈልግም። ግን ተመርጦ እያዩ ነው የተሰራ ቪዲዮ የማልጠበቃቸው ሰዎች ያ ነገር እያደርጉ ያሉት ትላንትና ያደነኳቸው ሰዎች ናቸው። ገባሽ? ተመርጦ እዛ ውስጥ ብታይ ናቸው እንዳለ ያስጠላል፣ ይደብራል። በቃ በሃይማኖት ደግሞ የተነሳ እሳት በጣም የሚያስጠላ እሳት አኪ። በዚህ ነገር ቢታሰብበት አሪፍ። ገባሽ? እኛ ተሳስበን የኖርነው በሃይማኖት እንደዚህ አይነት ግጭት እኔ ነገርኩሽ። ሲጀምር ቲክታክ ላይ ሰው አለ ብዬ ማሰብ አቁሜያለሁ። የምር አኪ የማትጠብቂያቸው ሰዎች የሆነ ነገር ሲያደርጉ ታያለሽ። ስለዚህ ነው ሀሳብ ያለኝ። አዳም ቀጥላውራ ምን ያለሽ ምንድን ነው ያልሽው? አሁን በዚህ 3 ቀን ውስጥ ምን አየሽ? ምን አልክ ነቢል? በዚህ 3 ቀን ምን አየሽ የሚል ሀሳብ ነው ያነሳው ነቢል። እንግዲህ በዚህ 3 ቀን እኔና አኪያ ብዙ ነገር አውርተናል ብዬ አስባለሁ። እንደራሴ ብዙ ነገር ታዝበናል። ብዙ ነገሮችም አስበናል። እንግዲህ ነቢሎ አንዳንዴ እውነት እየተሸነፈ ውሸት ከፍ የሚለው እውነት ተናጋሪዎች አንገት ሲሰብሩ ነው ብዬ ነው የማስበው እንደራሴ። ስለዚህ ሁላችንም ስለ እውነት መቆም መቻል አለብን ብዬ አስባለሁ። እውነት ለመናገር ከሆነ ነቢል ያለው እውነት ነው። እንግዲህ አይተሻል። በባለፈው ብዙ ነገሮች አንስተን ስናወራ ቤተክርስቲያንን በአግባቡ የማያውቋት ሰዎች ቤተክርስቲያንን ወክሎ ይቆማሉ። ቤተክርስቲያን ብዙ ሺህ ዘመናት ስትቀመጥ ያላየችውን መከራ እያመጡባት ያሉት ቤተክርስቲያንን የማያውቋት ቤተክርስቲያንን ወክላለ ያሉ ናቸው። እና እንግዲህ አንድ ሰው ቤተክርስቲያንን ለመወከል ምን ያስፈልጓል የሚለውን ነገር ማወቅ መቻል አለብን ብዬ አስባለሁ። እና እውነትን መያዝ፣ ትህትናን መያዝ፣ አንገትን መድፋት መያዝ፣ ስድብን የማያውቁ ናቸው ብዬ ነው የማስበው። እኔ ትክክለኛ ክርስቲያን የሚባለው ለቁጣ የማይቸኩል በእርጋታ ሰዎችን የሚያረጋጋ ቁጣን የሚያበርድ እንጂ ቁጣን የሚያጋግል አይደለም። ይቅር የማለት አቅም ያለው ሰው ነው እንጂ አቅም ሰላም የሚመጣበትን መንገድ አጋግሎ ወደ እሳት የሚከት አይደለም።
ሰው ክርስቲያን እንዲወክል ይችላል ብዬ የማስበው እኔ በተማርኩበት ቤተክርስቲያኔ እኔ በማውቃት እኔ ኦርቶዶክስ ነኝ። በኦርቶዶክስነቴ አላፍርም። ስለዚህ ኦርቶዶክስ ያስተማረችኝ እኔ ፍቅርን ነው እንጂ ጥላቻን አይደለም። ሌላ ነገር ሊያወራ ይችላል። እኔ እነዚህ ጋር ውሸታም አስመሳይ እዛ ዘግተህ ቲክቶክ ቴሌግራም ላይ ምናምን የምትሉ ካላችሁ አይመለከተኝም። ሀሳባችሁ መግለጽ ትችላላችሁ። ግን ከእንደነዚህ አይነት ህብረት ራሴን እንዳጸዳ ቤተክርስቲያን ይነግራኛለች። የቲፎዞ አካሄድ የግደለው ዘለ ተሳደብ የሚል ነገር እኔ ያስተማሩኝ አባቶች አስተምሮኝ ያውቁ ማንም መርቶኝም አያውቅ። እንደዚህ አይነቱንም መተባበርም አያስፈልግም። ምንም ለምን እንተባበራለን? ሰው በራሱ እንዲሆን የማይፈልገው ነገ በሰው ላይ ማድረግ ማለት ራሱ ትክክል አይደለም፣ ሃይማኖቱም አይወክለውም። እና እባካችሁ እውነትን የያዛችሁ ሰዎች ተስፋ አትቁረጡ። በሁሉም ሃይማኖት ውስጥ ያለ ሰው እውነት የያዘ ሰው ተስፋ አይቁረጥ ነው። እውነት ከፍቅር ጋር፣ እውነት ከሰላም ጋር፣ እውነት ከጥሩ አስተሳሰብ ጋር ሲሆን ማንም ሰው ተስፋ እንዳይቆርጥ። ስለዚህ እነ ነቢሎ ተስፋ እንዳትቆርጡ ነው ትልቁ ነገር። ለእውነት ሁላችንም ለሰላም እንቁም። ሰላምን የሚፈልጉ ሰዎች በሸሹ ቁጥር ጥላቻና መጥፎነት እየበዛ ስለሚመጣ እባካችሁ ሰላም የምንፈልግ ሰዎች ቦታ ለጥላቻ አንስጥ ለማለት ነው የምፈልገው። ስለዚህ በዚህ ልክ ወቁት ነው በቃ። ሰላምን የሚፈልግ ሰው ቦታ ቤቱን ከለቀቀ እንዴት ነው አኪያ? ለምሳሌ ክፉ ጎረቤት ሁሌ እየጨቀጨቀሽ ቤትሽን ካስለቀቀሽ ቤትሽን አይደለም የሚወርሰው? አንቺ እኮ የለሽም ቤት። ስለዚህ እንዴት ነው ለክፉ ሰዎች ቤት ተሸምትሸሽው? እና በዛ ልክ መሆን የለበትም። ሁለተኛ ረጋ እንበል። እርጋታ በጣም ያዋጣል። ስሜታዊ አንሆን። ስሜትን በመጥፎ መንገድ መምራት የለብንም። በዛ ልክ ነው መሆን ያለበት። ሌላው ደግሞ እባካችሁ እንደው እውነት ትክክለኛ ሙስሊም የሆኑ ሰዎች ያውቁታል ብዬ አስባለሁ። እውነተኛ ኦርቶዶክስ የትኛው እንደሆነ በአነጋገሩ በአመጋገቡ አብሮ ህብረቱን በማየት ማወቅ ትችላላችሁ። እና ዝም ብላችሁ ሁሉም ኦርቶዶክስ ነው ብላችሁ እንዳትወስኑ። በእስልምና ሃይማኖት የሚያስከፉ ሰዎች እኮ እንደሚነሱ ይታወቃል። በየሁሉም ሃይማኖት አለና ስለዚህ በዛ ልክ ለኳቸው ለማለት ያህል ነው። ከስሜት እንራቅ ነው ትልቁ ነገር። የዛሬው ርዕሰ ጉዳይ ስሜት የሚረብሹ ነገሮች ከዚህም በላይ እየበዙ ሊመጡ ይችላሉ። ግን በእርጋታ ረጋ ያለ ሰው ብዙ ነገር ያያልና ረጋ ብለን እኒ ነው። ጀነራል ማሜ እንዲሁም ኑራ ኢም ዋፋራ ቲና አላችሁ እህት ወንድሞች። እንግዲህ በቅደም ተከተል ማን እንደገባ ስለምታውቁ ቀድሞ የገባ ሰው መልካምና በጎ የሆኑ ነገሮችን ያስብ፣ ጥላቻዎችን እያጠፋ ፍቅር ከፍ እናድርግ የሚል ነው። በዛ ልክ ነች። ሰላም ብያለሁኝ። ሰንጅሮስ ዲዮ አንድ ጥያቄ አለኝ እና ሁላችሁ ሰላም ብያቸዋለን። ያው ሰላም አምጣልን። የተናገርከው ነገር በጣም አግባባዊ ነገር ነው። ግን አንድ በኩሉ ሰላም ሲሰብክ አንድ በኩሉ ተደራጅተው ደግሞ ጥቃት የሚያደርሱ አካሎች አሉ። ለምሳሌ አሁን ከትላንት ወይ ከሁለት ቀን በፊት ጀምሮ እስካሁን ድረስ ያው የእስልምና አስተምሮ ኡስታዞች አካውንታቸው በ3,000 የተደራጀ ኃይል አለ። የአካውንት እየተቃጠለ ነው አለው። እኛ ይሄ ነገር እንዴት ነው? በእንደዚህ አይነት ሰላም ይመጣል ወይ? ነገሮችን ተነጋግሮ መጨረስ ይቻላል። ግን በእንደዚህ በማሳደድ የሚሆን ነገር አለ ወይ ነው? ይሄ እንዴት ይታያል? ዛሬ አሁን ተሰብስበው ገባን የብዙ ኡስታዞች አካውንት ሼር ተደርጎ ያው እንደምታውቀው ነው እየተዘጋ፣ እኛ ፎሎ እያደረግን ምናምን አለ። በእንደዚህ አይነት ነገር ደግሞ እንደዚህ ነው ወይ አሁን የኢትዮጵያ እንደዚህ እናድግ? በእንደዚህ አይነት ነገር ነው ሰላም የሚመጣው? ሁሉም ሰው እምነቱን ይወዳል። እምነቱ በተነካ ሰዓት ይሄ ነገር ለምን ተፈጠረ ብሎ የሚያወያይ ሰው መኖር ጥሩ ነው። እምነቱን የሚጠላ የለውም። በቂቃ ገብቷቸዋል። ለእምነቱ የሚታገለን ሰው ደግሞ በእንደዚህ አይነት ነገር ነው ማስቆም ይቻላል። በእንደዚህ አይነት ነገር በዚህ ነገር እንዴት አንተም ማብራሪያ ያስደብህ? አንተ አሁን ሰላም እየሰበክ ነው። ከሌላ በኩል ደግሞ አለ ማለት ያለ ምን አለ መሰለክ ጀነራል አንተም የክርስትና እምነት ተከታይ ሰዎች አሉ። አዎ ልንገርክ፣ ለምሳሌ ትደራጅና አቅም አለኝ ብለህ የአንድን ሰው አካውንት አስጠፋክ እንበል። በዛ በኩል ያለው ሰውስ መደራጀት ይከብዷል ወይ ብሎ እኮ ስላላሰበ እኮ ነው። አየሁ አሁን ሰላም ስትሰጥ ሰላም ታገኛለህ። ሰላም ከሰጠክ ሰላም አለክ። ሰውን ሰላም ካልክ ሰላም ታገኛለህ።
ፍቅር ካለህ ፍቅር ታገኛለህ። ፍቅር ከሌለህ ግን ምላሹ ምንድነው የሚሆነው ነው ጥያቄ። ፍቅር የለህማ አየው በቃ ሰላም ከሌለህ ሰላም አታገኝም። ስለዚህ ዛሬ ላይ ተነስቶ በግሩፕ እንኳን አጥፋ ብሎ የሚለው ሰው ነገ በራሱ ላይ ዞሮ ዞሮ ያገኘዋል ማለት ነው። በቃ ይሄ እኮ ነው ትልቁ ነገር። ስለዚህ በእነዚህ በሁለት ነገር ውስጥ ደግሞ ምንም የማያውቁ መልካም የሆኑ ሰዎች ደግሞ ይሞታሉ። እነሱ የሚፈልጉት ይህንን ነው። ሰላምን የማይሰው በዛም በዚህም በኩል ያጠፋል። የሚወደውን ወንድም የሚፈልገውን ሰው ያስጠፋል። እንዴ አሁን እኮ ትግራይ ውስጥ 5 እና 6 ሰው ብቻ ስለረበሸ ምን ያህል ወጣት ነው ያለቀው? ስንት ሰው ሞቷል? እዚህም ሰላም ቢል እዛም ሰላም ቢል ኖሮ እነዚህ ምስኪን የሆኑ ነገ ከነገ ወዲያ የሚበሉ ሰዎች ተነስተው አይሞቱም ነበረ። ላነሳለ የፈለኩት ጀነራል ወደ ጥያቄ ስመጣ አንተ የጠየቀኝን ምላሹ ምን ይሆናል ብለው ጠብቀው ነው የሚያዘጉት ነው ጥያቄው። አየሁ አይደለ? ስለዚህ በዚህም በኩል እልህ ነው የሚይዘው እንጂ ፍቅር አይደለም። ነገር ግን በቃ እስከዛሬ የተፈጠረው ነገር ሁሉ ትክክል አይደለም፣ በቃ እንደዚህ አይነት ነገር እንዳይፈጠሩ መልካም ነገር እናድርግ፣ በቃ አሁን ሰላም እንፍጠር ምናምን ብሎ ቢሰብክ እኮ ሰላም ሁሉን ማሸነፍ ይችላል። ስለዚህ ትክክል አይደሉም ነው ጥያቄ። ትክክል። አዎ ትክክል። ዛሬ ትላንት ተዘጋባቸው እነ ሙአዝን ብታይ ብዙ ኡስታዞች እና መሐመድ አሉ ብዙ ኡስታዞች የተዘጋባቸው ማለት ነው ቲክቶካቸው። እኛ አሁን ለምሳሌ ብዙም ያው እንትን ባይኖረንም ተናደን እንደዛ የሚሆን ከሆነ እኛም ተደራጅተን በቃ እነዚህን ሰዎች ታርጌት አድርገን ማዘጋት እንችላለን ብለን ስንደራጅ የተዘጋባቸው ሰዎች ራሳቸው እንደዛ ማድረግ አይፈቀድም አይቻልም አሉ ኡስታዞቹ። ፎሎ አድርገ እናንተ እንደዚህ የሚያሳድዱ ከሆነ እኛ ተደራጅተን እኔን ነገር እናደርግ ስንላቸው እነሱ ደግሞ እምቢ አሉ። አታዘጉ ብሏቸው ነው በቃኛ ሌላ ቲክቶክ ተፈተን እናምራለን በትክክል። ስለዚህ በሰውኛ ማን በለጠ ማለት ነው? በአስተሳሰብ በአስተሳሰብ ማን በለጠ? ክፉ ነገር ሲደረግበት መልካም የሰራው ሰው በለጠ ማለት ነው በቃ። ስለዚህ ክፉን በክፉ አትመልስ የሚለው ተግባራዊ ሆኗል እነሱ ጋር። ስለዚህ አሁን ትልቁ ነገር ምንድነው ነው? ትልቁ ነገር ምንድነው? እነዛ ሰዎች ደግሞ ቤተክርስቲያን አምና ላይሰንስ ዳርጋቸዋለች ወይ ነው ጥያቄው አሁን። አየው። ስለዚህ እኔን አሁን ለምሳሌ መስቀል አድርጌያለሁ፣ ነጠላ ለብሼ መምጣት እችላለሁ በሃይማኖቴ ስለማላፈር። ዛሬ ተነስቼ እንደዚህ አሁን አንተ በክብር እያናገርክኝ እኔ አንተን ብሰድብክ ቤተክርስቲያን ስደብ ብላኛለች ወይ ነው ጥያቄው። ጀነራል ማሜ የምታውቅ ከሆነ ከጓደኞች ጋር አድገ ከክርስቲያኖች ጋር አድገ ከሆነ እርግጠኛ ሆኜ የምነግርህ ቤተክርስቲያን አታስተምርም። የሚገርም ትናንት እየጮህን ነበረ በእኛ ቤት ውስጥ አካይተሻ ምን ያህል ስንሰደብ እንደነበረ። አንዱ አይደለም እያዳመጥኳችሁ ነበር። በመሀል አንዳንዴ መግባት ጥሩ ነው። የእስልምና እምነት ተከታይ የክርስቲያን እምነት ተከታይ እኛ አማኞች እምነታችን ራሱ መሳደብ እንደሌለብን ጠንቅቀው ያውቃሉ። ማለት ማብራራት አይጠበቅብህም። ሀቂቃ ከሆነ የክርስትና እምነት ተሳደብ ብላ አትልህም። የራስህን እምነት ከፍ አድርገህ የሌላውን እርገጥ አትልህም። የእስልምና እምነት ተከታይ ጸጉሯን ሸፍና እግሯ ጥፍሯ እንዳይታይ ተሸፍና እንደምትሄደው ሁሉ ቤተ ክርስቲያናችንም እንደዚህ አይነት ነው። እኛ ዘላልነትን ፈጠርን። ዋናው ፖይንት ይሄ አይደለም። እያንዳንዱ ስርዓት ህግጋታችንም ያውቁታል። እኛ የእነሱን ስርዓት ህግጋት በቁርአን ሄደን ባንቀራ መስጊድ ሄደን ባንሰግድም የእነሱ ስርዓትና ህግ ደንባቸውን ጠንቅቀን እንደምናውቀው ሁሉ እነሱም ያውቃሉ። ማለት ምንም ማብራራት የሚጠበቅብን ጉዳይ የለም። ወንድማችን ጀነራልም እዚህ ጋር 241 ሰው አለ 41 ሰው አለ። እኔ የገባሁበት ነገር አኬም እንደሆነ ታውቂያለሽ። አይቼ ቪዲዮቹን ለመስራት ብዙ ጊዜ ሞክር ነበር። አዎ ከኛ ልጆችም ጋር ስህተት አለ ከእስልምና እምነት ተከታይ ልጆች ጋር ስህተትም አለ። አዎ 100% ስህተት አለ። ምንድን ነው እኔ እኮ ኡስታዝ የኔን እኮ ቄስ ሳከብር ኡስታዝን ማክበር አለብኝ ግዴታ። እሱ ሙስሊም ስለሆነ ሼክ ስለሆነ አታክብር አይለኝም ቄሱ። ግዴታዬ ነው፣ አከብረዋለሁ። አባት ነው፣ ኡስታዝ ነው። ገብቶሃል? እንዴት ተደርጎ ነው? አንዴ ልጨርስና እኔ ብዙ መቆየት ስለማልፈልግ ነው። መልእክት ልሰጣት ስለሆነ ነው። ቲና እንዴ ተረጋጊ። በመጀመሪያ ደረጃ ረጋቤ ቲናዬ። ኡስታዝ አቡ አሉ እየተባለ ነው እንግዲህ እሳቸውን ማስገቢያቸው። አኪያ ቲና
ቲናዬ ደግሞ እስካሁን ድረስ አኪዬ እኔ እወጣለሁ። ኦኬ ሌላ ችግር የለውም። እሺ ኑራዬ። ስለዚህ ቀስ ብለን